የዘር ማጥፋት ጄኖሳይድ ለመቃወም ከናንተ ከወንድሞቼ ጋር እዚህ በዛሬው ቀን የተሰበሰብኩት ብችል የምችለውን አንድ ቃልም ብናገር ብዬ ነው። እባካችሁ ስለ እናቶች ብላችሁ ኢትዮጵያ በአሁኑ ሰዓት እንባ አይደለም ደም እያነባች ነውና በምትችሉት ሁሉ መስማት የምትችሉ በያላችሁበት ሆናችሁ የኢትዮጵያ እንባ ሳይሆን ደሟን አብሱላት። እናቶች በዚህ ሰዓት ልጆቻቸውን ገንዘው ተሸክመው እየሄዱ ያሉበት ሰዓት ላይ ደርሰናል። በዚህ በ21ኛው ክፍለ ዘመን ዓለም በግሎባላይዜሽን አንድ በሆነበት ዘመን እንዴት በብሔር በዘር ተከፋፍለን በኋላ የሚቆጨንን በኋላ የምንጸጸትበትን ነገር ለምን እናከናውናለን? እባካችሁ አራጆች ሆይ፣ እባካችሁ ገዳዮች ሆይ ስለ እናታችሁ ብላችሁ 9 ወር አርግዛ ስለወለደቻችሁ ስለ እናታችሁ ብላችሁ እረራሩ። እባካችሁ አትግደሉ ወገኖቻችንን። አልቅሱ፣ አያንቡ። አንድነቱን አንድነታችን ነው የሚያሸንፈው። ተከፋፍለን የሌላ የዌስተርኖች መጫወቻ እንዳንሆን ኧረ አንድ እንሆን እላለሁኝ። እባካችሁ ስለ እናታችሁ ስለ ኢትዮጵያ ብላችሁ ስለ ወለደቻችሁ እናታችሁ ብላችሁ እባካችሁ እራሩ። እባካችሁ ልብ ግዙ። ኢትዮጵያዊነት በዚህ አይገለጽም። ኢትዮጵያ እምብታለች። ኢትዮጵያዊነት የት ሄደ? እንግዳ ተቀባይነታችን፣ የፍቅራችን፣ የአብሮነታችን፣ የጸበል የምንቃመሰው አብረን የምንበላው አብረን የምንጠጣው እረሱ ይመለስልን፣ ይመለስልን። እባካችሁ ልብ ግዙ። እባካችሁ አቁሙ። መንግስት ሆይ የንጹህ ወገኖቻችንን ደም ታደግልን። ከምንም በላይ ንጹህ ወገኖቻችን በዘራቸው መርጠው ባልመጡበት ዘራቸው እባካችሁ አይገደሉብን። ቤትም ቦታ በመንግስት ውስጥ ተሰግስጋችሁ ይሄንን በደል የምታደርሱ ወየው በእናንተ ይመጣል ነገር። እባካችሁ ልብ ግዙ፣ ተመለሱ፣ ተለወጡ። መንግስት ሆይ ደግሜ ደጋግሜ የንጹህ ወገኖቻችንን ነፃነትና የንጹህ ወገኖቻችንን ደም ታደግልን እላለሁ። አመሰግናለሁ። ሌሎቹ በሉ። እግዚአብሔር ይስጥልኝ። አመሰግናለሁ።